ልጠይቅህና እንዴት ነው ሀሳብ ወይም እውቀት እንዴት ነው የሚለውን ለማወቅ ማለት ነው። ኢየሱስ ክርስቶስ ስጋ ለብሶ ከመምጣቱ በፊት ስላሴ ምድርን ሲፈጥር እንዴት ፈጠረ ብለህ ነው የምታምነው? እችን ጥያቄ ከመለስክልኝ እውነትም ታውቃለህ። እኔ ስላሴ ምድርን ፈጠረ ብዬ አላምነው። አይደለም አሁን እኮ ስለ ስላሴ ከኔ በላይ አውቃለሁ ስትል ነበር፣ ግን እቺ መልስልኝ። እኛ እንዴት ነው የምናምነው? እኛ እንዴት ነው የምናምነው በለኝ። አንተ እንዴት እንደምታምን ልንገር። ያ እኔ ማምነውን እሺ፣ ያ እሱን ትነግረኝ ነው የምትነግረኝ፣ የራስን ሳይሆን ክርስቲያኖች የሚያምኑትን ማለት ነው። ኢየሱስ ክርስቶስ ስጋ ለብሶ ሳይወርድ በፊት ስላሴ እንዴት ነበረ? እንዴትስ ነው ምድር አፈጣጠሩ? እንዴትስ ነው አኗኗሩ የሚለውን ነገር ንገረኝ። ኦርቶዶክስ ነው አይደለ? ኢትዮጵያን ኦርቶዶክስ ነው አይደለ? ፕሮቴስታንት ነኝ። ኦኬ አይታል። ስለዚህ ይለያያል ማለት ነው። በሁሉም ይለያያል። አሁን ምን አለ መሰለህ፣ አሁን የኢስተርን ኦርቶዶክሶች የሚያምኑት ነገር አለ። እነሱ ሞናርክ ኦፍ ዘ ፋዘርን ያምናሉ። አብ ሞናርክ ነው፣ እያንዳንዱ ነገር ላይ መሰረት ነው ብለው ያምናሉ። ሌላው ደግሞ ተርታው ሁላችሁ የምትስማሙበት ነገር አለ። ያ የምትስማሙበት ነገር ምንድን ነው? አብ አለ። አብ ማለት አባት ነው። አብ ማለት ፈጣሪ ነው። አብ ማለት ወልድና መንፈስ ቅዱስን ያስገኘ ነው ማለት ነው። ያ ማለት ወልድን ምን አድርጓል? ላይክ ወልዷል። መንፈስ ቅዱስን ምን አድርጓል? አሰርጿል ማለት ነው። ወይም ደግሞ ሰርጿል መንፈስ ቅዱስ። ሶ እነሱ ምን ብለው ያምናሉ? አምላክ ሲፈጥር የፈጠረው ማን ነው ብለህ ስጠይቃቸው አንድ አምላክ ነው ግን በሶስት አካል ነው ይለዋል። ከዛ ዘፍጥረት ምዕራፍ 1 ቁጥር 1 ነው መጀመሪያ የሚጠቅሱት ማለት ነው። በደንብ አስተውሉ። ዘፍጥረት ምዕራፍ 1 ቁጥር 1 ነው ይጠቅሱና ምን ይላል? በመጀመሪያ አምላክ ሰማይና ምድርን ፈጠረ ይላል። በመጀመሪያ አምላክ ሰማይና ምድርን ሲፈጥር አምላክ ተብሎ የገባው ቃል ኤሎሂም ነው። ኤሎሂም ደግሞ ማለት ኤሎሃ ለሚለው ቃል የዕብራይስጡ ብዜት ነው። ስለዚህ አንድን አካል ሳይሆን የሚያሳየው በመለኮት አንድ የሆነ ነገር ግን በራሱ ሶስት የሆነን አካል ይገልጻል ይሉናል። ነው እንዴ? አዎ። ሌላስ ምን ትላላችሁ እዚህ ጋር ስንላቸው ይቀጥሉና ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማን በጥልቁ ነበረ፣ እግዚአብሔርም የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበረ ወይም ሰፎ ነበረ። ይሄ ምን ማለት ነው ስትላቸው የእግዚአብሔር መንፈስ ደግሞ ማለት መንፈስ ቅዱስ ነው ይላሉ። ኦኬ ኢየሱስ ክርስቶስ እዚህ አለ። ኢየሱስ ክርስቶስማ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ብርሃን የሚል ትእዛዝ አለ አይደለ? ስለዚህ ከኔ ጋር ትከተልና ወደ አዲስ ኪዳን ትሄዳለህ ይለዋል። ኦኬ አዲስ ኪዳን የቱ ጋር? ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ ይላል። ስለዚህ በእርሱ የሆነው በኢየሱስ ክርስቶስ በኩል ነው ይላሉ። ፔሬድ። ክርስትና ማለት ይሄ ነው። ፋይናል ሁሉ የሆነው በማን በኩል ነው? በኢየሱስ ክርስቶስ በኩል። ምን ይላል ቆሮንቶስ ላይ? አንዴ ከዛ ምን ይላሉ ታውቃላችሁ? ቆሮንቶስን ደግሞ ያመጡና በኢየሱስ ክርስቶስ በኩል ሁሉ በእርሱ ተፈጥሯል፣ ሰማያትም አለቅነትም ቢሆኑ እንደዚህ ዙፋንም ቢሆን ሁሉ ነገር በእርሱ ተፈጥሯል ብሏል ጳውሎስ። ስለዚህ ሁሉ ነገር የተፈጠረው በኢየሱስ ክርስቶስ በኩል ነው ይላሉ። ኦርቶዶክሶች ደግሞ ለየት ባለ ሁኔታ ምን ይላሉ? ይሄ የኩነት ትምህርት አላቸው። አብ ልብ ነው፣ ኢየሱስ ክርስቶስ ቃል ነው፣ መንፈስ ቅዱስ ደግሞ እንደዚህ ነው ምናምን ደግሞ ብለው ያስቀምጣሉ ማለት ነው። ይሄ ፓራፍሬዝ ስናደርገው ቴዎሎጂ ይሄ ነው። ይሄንን ቴዎሎጂ ይቅርታ እንዴ፣ ይሄንን ቴዎሎጂ አወቀ ከየት ነው የምታመጣው? ከራስህ ነው ወይ ያመጣኸው ብላችሁ የምትጠይቁኝ ከሆነ መጽሐፍቶችን ደግሞ አሁን እናመጣለን ማለት ነው። ቆይ አንዴ እንዳከፍት ሚውት። እሺ ከይቅርታ ጋር ልክ ስጨርስ ትቀጥላለህ። የመጀመሪያ መጽሐፍ ያው ይህንን እንግዲህ የማያውቅ ፕሮቴስታንት ካለ በጣም የሚያሳዝነው ሊዩስ በርሆፍን ታውቃቸዋለህ? ጂሰስ ኢዝ ጋድ ኦኬ። ሊዩስ በርሆፍ አታውቃቸው ማለት ነው። እሺ የትምህርተ መለኮት ጥናት ላይ ላይክ ቴዎሎጂ ላይ መሰረታዊ ሰው ምን ብለን የምንጠራው ሊዩስ በርሆፍ ነው። ሊዩስ በርሆፍ ስላሴን ጨምሮ አጠቃላይ ትምህርትን ደህና አድርገህ ነው ጴንጤነትን የሰበከው ይለኛል ከታች። አጠቃላይ ትምህርትን ሰፋ አድርገው አስቀምጠዋል። ይህንኑ ሀሳብ ያስቀምጣሉ። ጳውሎስ ፍቃዱ፣ መምህር ጳውሎስ ፍቃዱ፣ ኢትዮጵያኖች የሚቀበሉት መምህር ጳውሎስ ፍቃዱ በተመሳሳይ ደረጃ ምንድን ነበረ የሚለው የመጽሐፉ ስም? ቆይ ፊት ለፊቴ ስላለ ርዕሱ ጠፋኝ። ስለማላምንበት የእግዚአብሔር ልጅ አቡበከር አንዴ ያንንም ተመሳሳይ ፖይንት ያስቀምጣል። የመለስክልኝ ስላለ ነው። አይ ቲንክ ከጥያቄ ወጥተሃል። ሀሳቡን መሀል ላይ ጥሩ መተ ነበረ፣ ከጥያቄ ወጣ። አይ ቲንክ ረስተዋል መሰለኝ። ምንድነው ጥያቄ ነው ያልኩ? አምላክ አሁን ማለት ኢየሱስ ክርስቶስ ሰው ከመሆኑ በፊት ያለው አምላክ ስላሴን እኛ እንዴት እንደምንቀበለው እና
አሁን እግዚአብሔር አምላክ ምድርን ፈጠረ ስንል ዘፍጥረት አንዳንድ ላይ ያለውን ኑ እንፍጠር ብቻ የሚለውን ሳይሆን ኮንሴፕቹዋሊ እንዴት ነው አምላክን እኛ የምንረዳው? አምላክ ፈጠረ ስንል ስላሴን እንዴት ነው የምንረዳው የሚለውን ዘፍጥረት አንዳንድ ኑ እንፍጠር አይልም። እሺ 26 ነው እሱ አይደለም፣ እሱን አይደለም። አሁን አይ ኑ እንፍጠር የሚለው ዘፍጥረት አንዳንድ አልክ። ዘፍጥረት አንዳንድ ኑ እንፍጠር አይልም። ከናካቴ 1:26 ላይ ነው እንፍጠር ብሎ የሚያስቀምጠው። ዘፍጥረት አንዳንድ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እሱን አውቃለሽ። አሁን ዲስትራክት አታርገኝ። ጥያቄን በደንብ ስማኝና በደንብ እንድትመልሰው አንተ ራሱ አሁን ጥያቄን እየረሳ ሌላ ነገር ከምትናገር ምንድን ነው ጥያቄ? እንዴት ነው አረዳዳችን? አሁን አምላክ ስንል ለምሳሌ አንድ አምላክ ስንል ምን አይነት ኮንሴፕት ይዘን ነው? ለምሳሌ ስላሴ ስንል ምን አይነት ኮንሴፕት ኖሮ ነው? አምላክን እንዴት ብለን ስላሰብ ነው ያለው የሚለውን ጥያቄ የምታውቅ ከሆነ ትነግረኛ። ካላወቅ እኔ ትንሽ እንዳብራራ ንገረኝና ብዙ ሰዓትም ሰምቻለሁ። እኔ በቀላሉ አምላክን እንዴት እንደምንረዳ እነግርሃለሁ። ከዛ ትንሽ ትረዳለህ ክርስቲያንን ማለት ነው። ለአንተም ይጠቅማል። አሁንም እንዳልኩ ነው። ይሄ ዝም ብሎ ተራ አሉባልታና ተራ ወሬ ላለማውራት ከሆነ ምናልባት ከታች ያሉ ሰዎች እንኳን ይታዘቡሃል እንደው ማለት ነው። በደንብ ነው የሚታዘቡህም ጭምር ማለት ነው። የጠየቀን ጥያቄ አምላክ እንዴት ነው የምንረዳው አለ። የእያንዳንዱ ቴዎሎጂ ትምህርታቸውን ነው አስቀምጬልህ እንደውም ያለፍኩት። በሞናርኪዝም የሚያምኑ አሉ። እናንተ ፕሮቴስታንቶች ደግሞ ያንን አታምኑም። እንደውም በኢየሱስ ክርስቶስ ማንነት ዙሪያ ትልቅ ጸብ አላችሁ። ግን የምታምኑት አንድ አምላክ አለ። የአንድ አምላክ በሶስት አካል ተገልጧል ብላችሁ ታምናላችሁ። ወይም አንድ መለኮት አለ፣ ወይም አንድ ኤሰንስ አለ፣ ወይም አንድ ኡሲያ አለ። ያ በሶስት ፕሮሶፖኖች ተገልጧል ብላችሁ ታስቀምጣላችሁ ብዬ በደንብ አድርጌ እነግርሃለሁ። እንደውም ስለ አፈጣጠር ስለጠየቀኝ እንኳን እንዴት ማስረጃ እንደምታመጡ እንዴት እንደምታደርጉ እያንዳንዱን ነገር አስቀምጬልሃለሁ። ስለዚህ ከዚህ በኋላ ትንሽ አካሄድህን ሳየው እንትን እየሆንክ ነው፣ ሆትም እየሆንክ ሞድም እየቀየርክ አይነት ነገር አካሄድ ይመስለኛል። ሶ ትንሽ እረፍት ውሰድና ረጋበልና እንትን ትላለህ። ረጋበልና ኢንሻላህ ትቀጥላለህ። ሌሎች ክርስቲያኖች ስላሉ ታይማችን ዌስት ማድረግ የለብንም። አይ ቲንክ ሶ ትንሽ ረጋበልና ደግሞ ከዛ ትቀጥላለህ። እሺ ኖ አይ ችግር የለውም። እሺ ትቼዋለሁ። ወደ አንተ ወደ መጀመሪያው ጥያቄ መመለስ ትችላለህ። ኦኬ በቃ እንደዛ ከሆነ አረፍ በልና ሌላ ሰው ለምን አይቀጥል ያወራ ነው። ሌላ ሰውን ይቀጥልና ትቀጥላለህ። ምክንያቱም ታይም ዌስት ማድረግ አይደለማ እንትናችን። ይሄ አላማችን ታይም ዌስት ማድረግ አይደለም። ገብተዋል። ስለዚህ የተወያየ ነው አለ አይደለ? በቃ ይበቃል። አሁን ደግሞ ከሌላ ሰው ጋር እንወያይና ትቀጥላለህ ደግሞ ኢንሻአላህ ማለት ነው። እሺ ክርስቲያን ጥያቄ ያለው ሙሕተረም የሆነ ክርስቲያን ጠይቆ የሚጠየቅ በስርዓትና በጸባይ ከስድብ ከለበጣ በወጣ መልኩ መወየት የሚችል ማንኛውም ክርስቲያን አሁን ማውራት መቀጠል ይችላል። ኦኬ ማን ነው? የሆነ ስም እያየው ነው። ክርስቲያኖች ካላችሁ መቀጠል ትችላላችሁ። ሶል ከአንተ ልጀምር። እነሱ እንትን ካላሉ ከኔ ጋር ትንሽ እናውራና ከሌሉ ትቀጥላለህ። እሺ ሶል የለህም? ኦኬ ሶልን አንተ ይኸኛው ቶፒክ ቀይረን እናወራለን። ሶልን አውርዱትና ሌላ ሰው ይቀጥል። ኦኬ አባቴ ቅዱስ አለ? ኦኬ እስልምና ላይ ጥያቄ ካለህ ጠይቃለህ፣ ከዛ ትጠይቃለህ። ቀጥል። አሁን ያነሳችሁት ርዕስ ላይ ምን ነበር? ርዕሱን ንገረኝና ትንሽ እናውራ። እስካሁን የሁሉ ሰምተህ ያላወቅከው ርዕስ ከዚህ በኋላ ርዕሱን ነግረን ከምትከራከር ሀሳብ ካለ ሀሳብህን መቀጠል ትችላለህ። ምክንያቱም ያልሰማውን ርዕስ አሁን እኛ አውርተንህ ነግረንህ ከእንደገና ልታወራ ጥያቄ ካሌለ ችግር የለውም፣ እኛ መጠየቅ እንችላለን። እኛ ብዙ ጥያቄ አለን። ምን ሆነ? የለህም ጥያቄ? ኦኬ አንተ አሁን ኦርቶዶክስ ነህ አይደለ? አሁን ስዕሉ ላይ እንደምመለከተው ኦርቶዶክስ ነህ። ኦኬ ስንት አምላክ ነው የምታመልከው? አንድ አምላክ። ኦኬ ያ አንድ አምላክ ሰው ነው?
አንድ አምላክ አለ በሶስት አካላት ከሶስቱ አካል አንድ ወልድ በስጋ የተገለጠ። አይ አንዱ አምላክ ስለ አንደኛው አካል ሳይሆን አንደኛው አምላክ ሰው ነው። እየነገርኩህ እኮ ነው። አንድ አምላክ አለ በሶስት አካላት ይገለጣል። ከሶስት አካላት አንዱ አካል በተለየ አካሉ ሰው ሆነዋል። ሰው የሆነው ማን እንደሆነ እየነገርኩህ ነው። በቃ ሚውት አድርግሽ። እሺ ኢትዮጵያ ፈርስት ከአንተ ጋር ረዥም ልንቆይ ስለምንችል ነው ላስተናገድና ሌሎቹን እንቀጥላለን። ኢትዮጵያ ፈርስት አለ። ኦኬ ዩዘር አለሽ? ከታች እየጻፍሽ ነበረ። ሚውት አንሺ። ላኩላት ሚውት ማንሻውን። ዩዘር ኦኬ። ለማውራት ፍላጎት ካየለሽ ችግር የለም ማውራት ትችያለሽ። እንትን በሏት በቃ ትውረድ። ከእስልምና ልጠይቅና ታሪክ ቆይ እንደ እሱ ይቀጥልና ትቀጥላለህ። ኧረ ተው ከዛ ወርዳለሁ። ሰላም ብያለሁ። እንዴት ናችሁ? አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። አልሐምዱሊላህ ረቢል ዓለሚን። ጥያቄ ካለ እስልምና ላይ መጠየቅ ትችላለህ። አይ እስልምና ላይ እንኳን የለኝም። እሺ እስልምና ላይ ጥያቄ ያለው ከላይ ያለው ወንድም እንትን ይበልና ትቀጥላለህ። ጂዚስ ጋር ተቀጥላለህ። ይሄ አይ ቲንክ ከባድ ጥያቄ ነው ብዬ አስባለሁ። ምንድን ነው አንተ ቁርአን ሊበረዝ ይችላል ብለህ ታምናለህ? ቁርአን አይበረዝም። ኦኬ ስንት ቨርዥን አለ ቁርአን? ስንት ቨርዥን አለ ማለት ስንት አይነት ህትመቶች አሉ የተለያዩ ማለት ነው? ኤላሮፊት እኔ ራሱ ቤቴ በጣም ብዙ አለ። ሀፍት ዋርሽ ኮልመን የሚባሉ ብዙ አሉ አይደል? እትም አይደለም እሱ ካላፍም እትም አይደለም ይሄ ማለት ነው። ይሄ እትም አይደለም ቅራአ ይባላል። አቀራር ማለት ነው። ያው አንድ እነዚህ የምትመለከታቸው ማለት ነው 10 የሚደርሱ አሉ ቅራዎች። ሁሉንም አሳያለሁ አሉ እዚህ ጋር። እሱ ቅራአ ይባላል እንጂ እንትን ቨርዥን አይደለም። እሺ እና በውስጣቸው ምንም አይነት ልዩነትም ምንም አይነት ግጭትም የለም። ቀጥል። ከማን የተቋረጠው? አደርጋለሁ አለ እኮ ቀጥል አልኩህ እኮ። እነዚህ እኔ ተቋርጬ ነበረ። ማን ነው የተቋረጠው? ኦኬ ከሱ ነው ተቋርጠህ ነበረ። ያው እነዚህ ቂራአ ይባላሉ፣ አቀራር ማለት ነው። ለምሳሌ እዚህ ጋር የምትመለከተው አልቁርአኑል ከሪም ቢሪዋየት ወርሽ ናፊዕ ሚን ጠሪቅ አልአዝረቅ ብሎ ያስቀምጣል። በናፊዕ ይሄ የወርሽ ቂራ በዛ በኩል የመጣ ሪዋያ ነው ማለት ነው። ለምሳሌ ይሄ እና እያንዳንዱ ቨርዥኑ ምንድን ነው? ቨርዥን አይደለም። ቆይ አንዴ ስለ ቂራ እና ስለ እንትን የተወሰነ አንዳንድ ፖይንት ልስጥህ አይሻልም? እንደዛ ቢሆን ጥሩ ይመጣል፣ አንተም እንድታውቀው ማለት ነው። ከዚህ በኋላ ስጠይቅም ጥያቄ አርጊው ለማድረግም ትጠቀምበታለህ ማለት ነው። ፍቃደኛ ከሆንክ ስለ ቂራ ወይም አልቂራአት ብለን ነው የምንጠራቸው እኛ ማለት ነው። እና ቀራአ ወይም አነበበ ወይም ቀራ ከሚለው የአረብኛ ቃል የመጣ ነው፣ ከግስ የመጣ ቃል ነው። ትርጉሙ ምን ማለት መሰለህ? አነባበቦች ማለት ነው። አነባበቦች ማለት ነው ቁርአንን የምናነብበት መንገድ ማለት ነው። ቂራአት ብለን የምንጠራው የቁርአን ቃላት እንዴት እንደሚነበቡ አነባባቸው እንዴት እንደሚለያይ እንዴት መሆን እንዳለበት የሚታወቅበት ዘርፍ እንደሆነ ነው ዑለማዎቻችን የሚያስቀምጡት ማለት ነው። ኢብኑል ጀዘሪ ይህንን ዒልም በተለይ በሰፊው ከሄዱ ትልቅ ዑለማዎች መካከል አንዱ ናቸውና ሙንጂድ አልሙቅሪኢን በሚለው መጽሐፋቸው ገጽ 49 ላይ ይህንን